የአብነት ተማሪዎች በግፍ ተገድለዋል። ማን ይጠብቃቸው? ማን ይድረስላቸው? ወደ ኋላ መኪና ይሄዳል። እየበረረ መጥቶ እዛ ጋር ፍሬን ይዟል። መንቀሳቀስ አልቻለም። እዚህ እንትን ውስጥ የሆነ ተአምር አለ ወይም ጽላት አለ አሉ። አንድ ሴት ከውስጥ ወጡ ያሉ እቃዎች ሲቃጠሉ እየታየ በዝምታ እየታየ ወይም ቤተክርስቲያን አትደመሰስም። ትደመሰሳታለህ ያለ ይደመሰሳል። ይሄ ምንም ችግር የለም። በመጽሐፍ ደረጃ ግን ቤተክርስቲያን ትቀድማለች። በቃ ተስማማን። አሁን ምንድነው እኔ እናንተ ከቤተ ክህነት መውጣት አለበት። ዲያቆኑ እስክስታ መውረድ፣ ሻሽን ጠምጥመ ቄስ እስክስታ መውረድ። አሁን የጓዝ መቼ ነው የሚወጣ? ይህ ክስታ እየወረድክ ነው ቤተክርስቲያኒቱ ሰላም የምታገኝ? እንዴቱም አብረው ይሄዳሉ። ዘፈን እኮ ያጋንንት ነው። ዘፈንም መዝሙርም ሳይሳካ መዝሙር ሲሳካ ዘፈን ወዴት ነው የሚሄደው? ይሄ ሁሉ ጓዝ መውጣት አለበት። ይሄ ጓዝ ከወጣ፣ ታቦት ስርቆት ከወጣ፣ ቅዳሴ ማጉደፍደፍ ከወጣ ቤተ ክርስቲያን ሰላም ትኖራለች፣ በሰላም ትኖራለች። ማስመሰል ከወጣ፣ ነገረ ሰሪነት ከወጣ፣ አውደልዳይነት ከወጣ፣ ውንብድና ከወጣ፣ ሳይበቁ በቅቻለሁ የሚል ጓዝ ገና መች ወጣ? ረዚች ቤተ ክርስቲያን ያለው ጓዝ ሳይበቁ በቅቻለሁ ተመልከቱ፣ ተገለጠ። አሁን በቃ እየተደረገ ስንት እናገራለን። አዲስ አበባ ተቀምጦ ሰው ኑሮ መረር ሲያደርገው ሲወደድበት የቤት ኪራይ አሁን ወደ 30 ሺህ ብር ገብቷል። ቀለል ያለች ቤት ሲወደድበት አሁን መድኃኒቱ አጥማቂ መሆኑ ጸበል ያጠምቃል። ፈለቀ ይልና እንደምንም ብሎ ቧንቧሃም ቢሆን ስር ለስር ቀብሮ እዚያ ላይ እንዲፈነዳ ያደርገዋል። ጸበል ፈለቀ ይላልና መከረኛ ቅድስት አርሴማ አለች፣ የአርሴማ ነው ይለዋል። ይዋሃዝ ይሄዳል። አጥማቂ በኋላ ይፈውሷል። ድንች በሚያህል መቁጠሪያ የሰው ወገብ እየሰበረ እኛ አባቶቻችን ሲፈውሱ የምናውቃቸው በስልጣነ ጴጥሮስ ወጳውሎስ ብለው ነው የፈወሱት። እንዲው በዱላ እንዲው በሕግ አምላክ ማምላክ በዱላ የሚወጣ ሰይጣን አይታችሁ ታውቃላችሁ? በመቁጠሪያ በለው። ጴጥሮስ ነው እንደዚህ ያደረገ? ጳውሎስ ነው እንደዚህ ያደረገ? እንዲው ማን ያደረገ? አቡነ ተክለ ሃይማኖት አድርገዋል እንደዚህ? አቡነ ገብረ መንፈስ ቅዱስ እንደዚህ አድርገዋል? አሁን ደግሞ ይሄን ስንናገር ደግሞ ቀንታችሁ ነው። አቤት ጸጋው ፈሶልን ያስቀምጥ ወሰንነው ለዚህ ደግነቱ ውለታ ይከፈላል ጌታ። ተናገር ጥያቄ ሐሳብም ነው የማቀርበው። ኢትዮጵያ የምትባለው ሀገር የምትበራው በሁለት ክንፍ ነው፣ በስርዓተ መንግስት፣ በስርዓተ ሃይማኖት። እነዚህ ነገሮች ጤናማ ካልሆኑ ድንብጥ አይኗን የምታወጣ ክንፏን የተሰበረች ንስር ከመሆን ያለፈ ሌላ ትርጉም የላትም። ስለዚህ በዚች ሀገር ስንኖር ለሀገር ስንሰራ ቤተክርስቲያን ዋና መንግስት እንደ ወተትና እንደ ቡና ሳይቀላቀሉ ቦታ ሳይቀያየሩ እንደ ሰምና እንደ ክር የግድ መዋሃድ አስፈላጊ ነው ብዬ ነው የማስበው። ልብ በሉ። ምናልባትም ለቃላት ስንጠቃ ብዙዎች በደንብ መሰንጠቅ ስለሚችሉ ለምንድን ነው እንደ ሰምና እንደ ክር መዋሃድ ያለባቸው ያልን እንደሆነ አብሮ ለመንደድ ነው። ካልነደዱ ማብራት የለም። ነዶልን ከሆነ ነደን ከሆነ ያበራንላቸው ሰዎች አሉ፣ በርቶልን ከሆነ ደግሞ የነደዱልን አሉ ማለት ነው። ስለዚህ ቤተክርስቲያኗ አሁን ልዩነቱ በጣም ሰፍቶ ገደል ሆኖ ተራራ ሆኖ ነው ያለው። በመንግስትና በቤተክርስቲያን መካከል የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንደተባለ ሁሉ ድንበር ነው የሚያስፈልገው እንጂ አጥርም ገደልም ተራራም አያስፈልግም። ድንበር ማለት አጥር ማለት አይደለም። ተጠባብቆ
ተነጋግሮ አንዱ ለሌላው እየተጠነቀቀ መጓዝ ማለት ነው። ስለዚህ ያ ድንበር ያስፈልጋል። ቅድም በሰፊው እንደተነሳ ሁሉ አሁን ቦታ ተቀያይረን መንፈሳዊ አውደ ምሕረቱ የጭፈራ፣ የፉከራ፣ የቀረርቶ፣ የሽለላ ሆነዋል። ፖለቲከኞችም የኛን ድርሻ ወስደው እዚህ ውስጥ ቴዎሎጂው የለም። ቴዎሎጂው አለ፣ ግን ሳይጻፍ በፊት ነው ያልተጻፈ እግዚአብሔር ቃል ማለት ነው። ቴዎሎጂው ካለ እዚህ ላይ ያልተመሰረተችም እንዴት ትላለህ? በደንብ አድርገህ ስማኝ። መጽሐፍ ቅዱስ ከመጻፉ በፊት ቤተክርስቲያን አለች፣ በጽሁፍ ደረጃ መጽሐፉ ላይ አልተመሰረተችም የሚለውን አንተ ራስህም እኮ ብለኸዋል። ባይዘው አሁን መልሰህ ካድከው መብት ነው። ስለ በርዝ ኦፍ ቸርች ክሮኖሎጂካሊ የምታወራ ከሆነ በርዝ ኦፍ ቸርች ከሪትን ከሆነው ዶክመንት ይቀድማል። ስለዚህ አሁን ጽሁፉ ከመጻፉ በፊት ኦኬ፣ መጽሐፍ ቅዱስ የምትለው አሁን አንተ የተጻፈው ነው አይደለም? መጽሐፍ ብዬ ከጠራው የተጻፈውን ነው የማወራው። እሺ፣ ስለዚህ መጽሐፍ ብዬ ከጠራውኝ የተጻፈውን ነው አልክ። ኦኬ፣ እሺ፣ የተጻፈውን ይህንን መጽሐፉን ቤተክርስቲያን ትቀድመዋለች አልከኝ። በመጽሐፍ ደረጃ አይደለም? በመጽሐፍ ደረጃ ቴዎሎጂውን ግን አይቀድምም። ችግር የለም። በመጽሐፍ ደረጃ ግን ቤተክርስቲያን ትቀድማለች። በቃ ተስማማን። አሁን ምንድነው እኔ እናንተ እየሆንን ያለነው? እንደው ለምን እንስማማለን? ኦኬ፣ እንደው ለምን እንስማማለን ነው እየተባባልን ያለነው። በመጽሐፍ ደረጃ ቤተክርስቲያን ትቀድመዋለች። እነዚህ ወንድሞቼ 25 ዓመት በጓደኝነት መቆየታቸውን ስሰማ ደስ አለኝ። ለካ ገንዘብ የጥቅም ጓደኛ ሊያፈራ ይችላል። ቁንጅና ደግሞ የስሜት ጓደኛ ሊያፈራ ይችላል። መልካም ባህሪ ግን የዘላለም ጓደኛ ያጎናጽፋል። ለሁላችንም መልካም ጓደኛ ያድለን። We're Orthodox Tewahedo Christians. Of course we take off our shoes before entering the church. I'm Orthodox. Lunch is the first meal of my day on Sunday. We're Orthodox Tewahedo Christians. Of course we're Mahata. I'm Orthodox. It's not a bracelet, it's a prayer robe. We're Orthodox Tewahedo Christians. Of course we use gloves. I am Orthodox. Of course I have a favorite saint. I'm Orthodox. Of course I believe that Easter isn't about the banning. We're Orthodox Tewahedo Christians. Of course we're Natama. I am Orthodox. And I am vegan 2 days a week. I'm Orthodox. Voice is the only instrument I hear in church. We're Orthodox Tewahedo Christians. Of course we make the sign of the cross like this. I'm Orthodox, and my Orthodox friends are my sister and my brothers. I'm Orthodox girl. Of course I have a church skirt collection. We're Orthodox Tewahedo Christians. Of course we use Maqami and Tzanatzin. I'm Orthodox. You will see me pray before and after my meal in the restaurant. I'm Orthodox. Of course I always cover myself while going to church. We're Orthodox Tewahedo Christians. Of course we kiss the priest's cross. I'm Orthodox. Of course I always wear my cross. I'm Orthodox. Of course I have friends all over the world. I'm Orthodox. Of course I celebrate the birthday of Orthodox youth. We're Orthodox Tewahedo Christians. Of course we play Kabaro. And the Holy Spirit in the name of... በቅዱስ ፓትርያርኩ ፈቃድ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት እውቅና ወደ ኒውዮርክ የሄዱት ብፁዕ አቡነ ጴጥሮስ ዶክተር ሐዋርያዊ አገልግሎታቸውን ፈጽመው ቅዱስ ሲኖዶስ የሰጣቸውን ኃላፊነት በአግባቡ ለመወጣት ወደ ኢትዮጵያ ሲመለሱ የቤተ ክርስቲያንን ክብር በማይመጥን ሁኔታ ወደ ሀገር እንዳይገቡ የተከለከለበት ምክንያት ምንድነው? አልገባንም። ቤተ ክርስቲያኒቱ ችግሩ አልተነገራትምና ጋሚ በቤተ ክርስቲያን አባቶች ላይ በተፈጸመው አሳዛኝ ድርጊት ምክንያት በምእመናን ልብ የተፈጠረውን ቁጭትና ሕመም መንግስት በምን መልኩ ሊያክመው አስቧል? ሕክምና የሚያስፈልገው ብዙ ነገሮች አሉ። የኛ እዚህ መለያየት ለመንግስት ጤናማ ነገር አያመጣም። እኛ አንድ ሆነን መንግስትን ስንደግፍ ብቻ ነው ጤናማ የሚወጣው። ቅድም ተነግሯል። በታሪክ ፓትርያርክ የተሰደዱበት ፓትርያርክ የተገደሉበት አለ። ይሄ እንዲሆን የሚደረገው እርስ በርስ መጀመሪያ በመከፋፈል አቤቱታ አቅራቢዎችም እኛ ከሳሾችም እኛ እርስ በርስ በምንፈጥረው ነገር ስለሆነ ይህንን መንግስት በትኩረት ሊያዩ የሚገባ በመሆኑ ነው። የሀገሪቱን ህግ አክብረን እስከ ሰራን ድረስ መንግስት
የቤተ ክርስቲያኒቷን ውሳኔ ተቀብሎ ውሳኔውን በሕግ አግባብ እንዲፈጸም ማድረግ ሲገባው ያለመተባበሩ ለወደፊቱ ተመሳሳይ ችግሮች እንደማይፈጸሙ ምን አስተማማኝ ሁኔታ አለ? በመራዊ ወረዳ በምንም አይነት ሁኔታ ውስጥ የሌሉ ከትምህርታቸው ሌላ ምንም የማያውቁ በርካታ የአብነት ተማሪዎች በግፍ ተገድለዋል። ማን ይጠብቃቸው? ማን ይድረስላቸው? በአጠቃላይ ካህናትና ምዕመናን ሕይወታቸውን ሲያጡ፣ ሀብታቸው ሲወድምና ሲፈናቀሉ፣ አብያተ ክርስቲያናትም ሲቃጠሉ እየታየ በዝምታ እየታለፈ ነው። መንግስት ካልጠበቀን ማን ነው የሚጠብቀን? ይህስ ሁኔታ እስከ መቼ ነው የሚቀጥለው? በታላቁና ጥንታዊ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ በተደጋጋሚ ጥቃት ተፈጽሟል። በቅርቡም 4 መናንያን አባቶች በግፍ የተገደሉ ሲሆን ግድያው ከተፈጸመ በኋላ በተደረገው ውይይት ለጸጥታ ስጋቱ በአካባቢው አስተዳደር ጊዜያዊ መፍትሄ ተሰጥቶታል። ከወደቁበትም በአካባቢው በጸጥታው ክፍል ተነስተው በስነ ስርዓቱ እንዲቀበሩ ተደርጓል። እናመሰግናለን። በዘላቂነት ግን ገዳሙም ሆነ መናንያኑ በከፍተኛ ስጋት ውስጥ የሚገኙ በመሆኑ በዚሁ ገዳምና በሌሎችም የጸጥታ ስጋት የተጋረጠባቸው ገዳማት ዘላቂ ሰላም እንዲኖራቸውና ለሀገርና ለዓለም ሰላም የሚጸልዩ መናንያን ያለ ስጋት ስርዓተ አምልኳቸውን እንዲፈጽሙ ለማድረግ የሚቻለው እንዴት ነው? ምን ቢሰራ ነው? የቤተ ክርስቲያናችን መከራ ከዕለት ወደ ዕለት እየጨመረ ያለው የመንግስት ዝምታው እስከ መቼ ነው? አንድም ቀን መግለጫ ሲሰጥ ሰምተን አናውቅም። እዚህ ላይ የተደረገው ግፍ ነው። ገዳዩን ማወቅ የመንግስት ድርሻ ነው፣ የቤተ ክርስቲያኒቱ ጉዳይ አይደለም። መጠበቅ የሚችለው ደግሞ መንግስት ነው። ቤተ ክርስቲያን መሳሪያ የላትም፣ መስቀል ብቻ ነው ይዛ የምትዞረው፣ ሌላ ምንም አላማም የላትም። ስለዚህ ለምንድን ነው እኔ ነኝ ያለ ቅዱሱ አይጠጋም። መስዋዕት ለማቅረብ ሲገቡ በሰንሰለት ታስረው ቤተ ክርስቲያን ውስጥ አይወጣም፣ አይዳሰስም፣ ማንም አይጠጋው። ሲፈልግ ጽላቱ ለመንካት የሞከረው ሰው ያለ ገመድ እግሩ ወደ ላይ ተዘቅዝቆ አየር ላይ ተዘቅዝቆ እንደታሰረ ሰው ሆኖ ይገረፋል። በሳት ጅራፍ ተገርፎ የሞቱ ሰዎች አሉ። ከሰማይ እሳት ይወርዳል። ድንኳኑን ሲያቃጥል ሲነካ ማለት ታቦቱን አክብረው እናውጣ ሲሉ ብዙ ጊዜ ተሞክሮ ብዙዎች በፓወር ተገፍተው ሲወድቁ ብዙ ችግሮች ብዙ ነገሮች ደርሰዋል። እና በተጨባጭ እዚህ ኮንታን የሚፈጸመው ታሪክ ነው። እና ስለ አክሱም ጽዮን ማርያም የተጻፉ ታሪካዊ ገድሎች ወይም ታሪካዊ እውነቶች ተአምራት የሚፈጸምበት ጽላት እና ጽላቱን የተለየ መሆኑ የታወቀው ስለ ጽላቱ ከአክሱም ጽዮን ማርያም ጋርም ተመሳሳይ እንደሆነም የተገለጸው ለረጅም ዘመናት ማንም አይነካውም፣ አይንቀሳቀስም፣ አይዳስስም፣ ማንም አይጠጋውም እና ዝም ብሎ የሚኖር አይወጣም የተለያዩ ክብረ በዓላት ላይ እና አንድ ጊዜ 3 ሌቦች መጥተው ማንም አይነካውም፣ አይንቀሳቀስም፣ አይዳስስም፣ ማንም አይጠጋውም። አንድ ጊዜ 3 ሌቦች መጥተው አንስተውት ይዘውት ሄዱ። ጅማ ደረሰ፣ ተሰርቆ ማለት ነው። ማንም ቅዱስ ብዙ ባህታውያን ብዙ መነኮሳት በጸሎት በመናም ሞክረው ማንም ሊጠጋው አልቻለም። ግን 3 ሌቦች ይዘው እና ጅማ ላይ እንደደረሰ ወደ አዲስ አበባ ላይ ሲሄድ አልሄድም ብሎ ኬላው ላይ መኪናውን ቀጥ እያደረገ እዛ ድንገት ይያዛል። እዚህ መኪና ላይ እሱ ላይ ተጭኖ ወደ አዲስ አበባ ሊመጣ ሲል ነውና መኪናው ልክ ኬላው ጋር ሲደርስ ቀጥ ይላል። ወደዛ ሄዳሉ፣ አይሄድም። ወደኋላ መኪናው ይሄዳል። እየበረረ መጥቶ እዛ ጋር ፍሬን ይዟል። መንቀሳቀስ አልቻለም። እዚህ እንትን ውስጥ የሆነ ተአምር አለ ወይም ጽላት አለ አሉ። አንድ ሴት ከውስጥ ወጡ። ያሉ እቃዎች በሙሉ ተፈተሹ፣ ታዩ። ምንም ለማንም የሚታይ የለም። ከዛ አባቶች ይምጡ ተባለ። ወዲያውም ኢንፎርሜሽን ተነገረ። የጅማ ከተማውን በህይወት የሉም። ቅዱስ አባት ናቸው፣ ጻድቅ እንደሆኑ የሚነገርላቸው በእግራቸው የሚሄዱ ጳጳስ ማለት ነው። የሚኖሩት ቤታቸው ውስጥ ትልቅ በቃ ቤተ መንግስት የሚመስል ቤት አላቸው። ግን የሚያድሩበት ክፍል ጋር የሚታየው ሞዝጎልድ አልጋ ነው። ግን ከአልጋው ሲነሳ እንዲህ ጎን ላይ ብረት ሾ ምንድነው እነዚህ የሚዋጉ ነው። ወዲያው ከሌሎች አባቶች ጋር እየሮጡ ወደ ኬላው መጡ። አጅብ ይባላል ኬላውና
እዛ እንደደረሱ በጣም ለሌሎች አባቶች ብልጭ የሚል እሳት ነው የሚታያቸው። እሳቸው ግን አዩት ማለት ነው። እዛ ወዲያ ወደቁ፣ ተደፍተው በእንብርክክ ሄዱ። እዛ እንደደረሱ ለሌሎች አባቶች ብልጭ የሚል እሳት ነው የሚታያቸው። እሳቸው ግን አዩት ማለት ነው። እዛ ወዲያ ወደቁ፣ ተደፍተው በእንብርክክ ሄዱ። እሳቸው ለመጀመሪያ ጊዜ እሳቸው እንዲያክብረው ተሸፍነው በልብሳቸው የመጎናጸፊያቸውን ወዲያው አውልቀው አደረጉና በሰኔል ነበር የተጠቀለለው። ሌቦቹ በእንደዛ ነበር የተቀለሉት። ይዘው አክብረው ገብርኤል ቤተክርስቲያን ሄደ ማለት ነውና እሳቸው ከሚያውቁት ጳጳስ ናቸው። ቅዱስ አባት ናቸው። ሌሎች ለማየት ሞክረው አልቻሉ። ሁሉም አባቶች አቡነ ሳሙኤል ናቸው። ከዛ በጣም ደነገጡ። በህይወታችን ስለ አክሱም ጽዮን ማርያም የሚነገረው ስለ አክሱም ጽዮን ማርያም የተጻፈው መጽሐፍትን አንብበዋል። የተለያዩ ታሪካዊ እንትኖችን አይተዋል። ይሄ እና ስለ አክሱም ተመሳሳይ ነው። እንዴት እንዲህ ሊገኝ ቻለ? ጽላቱም በይዘቱ በቅርጹ በምናምኑም የተለየ ነው። ኖርማል አሁን ካሉ ጽላቶች ፍጹም የተለየ ነውና እንዴት ነው ያሉት እሳቸው። ወዲያው ለአቡነ ጳውሎስ ተደውሎ አጠቃላይ የአቡነ ጳውሎስ አብረዋቸው ያሉ አባቶች በሙሉ ነው ወደ ከሳቸው በስተቀር በሙሉ ነው የሄዱት ጳጳሳትና ሄደው ቼክ ሊያደርጉ ሞከሩ፣ አልቻሉ። ስለዚህ ያለው አማራጭ ምንድነው? ወደ ካቴድራል ስላሴ ይምጣና እዛ ይግባ። ከዛ በኋላ የአክሱም አባት የአክሱምን ምስጢር የሚያውቁ አባት እሳቸው እንዲያዩት፣ ካልሆነ ደግሞ የሆነ ብቻ መንፈሳዊ የሆነ ሌላ ስራ ሊሰሩ አስበው ነበር። ህዝቡ ሁሉ አይቻልም ብሎ አለቀሰ። በፍጹም አይሄድም፣ ሚካኤል መመለስ አለበት ተባለ። ተመለሰ። እሳቸው እኛ አባት ተጠሩና በጣም በነገራችን ላይ ጅማ ከመድረሱም በፊት ቀድመው ሲሄዱ በከፋ አድርገው ነበር ሄዱት። በዚህ በቤንች ማጂ ምናምንና የሚገራርም ገድሎችን ሰርቶ ሶስቱ ሌቦች የሰረቁት ሌቦች ማንም እጃቸውን ሳያስራቸው ተጠፍንገው ይሄ እንደዚህ ተወጥረው ሰውነታቸው ሊፈት ምን ቢባል ቢጮው ቢለቀስ ቢጸለይ እጃቸው አልፈታም ብሎ